ለምን ነበር ቱሃን እኔ ያየሁት ሌላ ቦታ ነው። ስም አልጠራልሽም። ዞሮ ዞሮ የሆነ ቤት አለ። በቃ እንትና ከኛ ታሪክ ያለበት ቦታ ነው ያለው አሉ። ሙቀት ያለበት ቦታ አለ። አው ግን እንትን ገጠር ብቻ ሳይሆን ከተማ ሞጀሌ ነበር። የቁንጫ ልጅ ማለት ነው። እሺ በምንድን ነው የሚወጣው ሙጀሌው? በመርፌ ጎርጉረሽ እንደዚህ ክፍት ታረጋና ውጥት ትላለች። እኔ እዛ ጻድቃኔ ማርያም ሄጄ ገብቶብኝ ነው ያወቅኩት እንጂ አታውቂም ነበር። አው ግን አለ በቃ ሙጀሌ ሲባል የሆነ ከኛ ጋር ሐሜት ለምሳሌ ባህላችን ነው። ሙጀሌ ባህላችን አይደለም። እኔ ስድቡን ነው የማውቀው። እኔ ባህላችን ነው እኮ እያልኩሽ አይደለም። ሙጀሌ አሁን ለምሳሌ የቁንጫ ልጅ ነው። ቁንጫ ካለ የልጅ ልጆቿን ታሰማራብሻለች። ከዛ እሱ ገብቶብሽ በመርፌ አወጣሽው? አዎ ነው እሱ አይደለም። አሁን በቀደም የገባብኝ እንጨት ነው። እንጨት ሚስማር ምናምን እግሩ ሲገባ ያለው ስሜት ጋይስ። ከዛ እሷን ለማውጣት ነው የመርፌው የዋጋ ግሽበትን ያየሁት። አንቺ እኮ አሁን በጣም ውድ የመሰለሽ መሲልን ገርሽ ዱባይ ላይ በአንድ ብር የምትገዢው ነገር እዚህ መተሽ አታገኙም። ዱባይ አንድ ብር ስንት ነው? 50 ድራም ነው። እሺ ለምሳሌ ላሳይሽ 10,000 ብሩ ሲደረብ እንደዚህ ነው። እንትኑ ብሩ ብዛቱ ማለት ነው። ብሩ ያኔ ብዙ ነው። ያንን ብር እንደዚህ አድርገሽ ለአንድ ቀሚስ ልሰጥ ስል ብሩ 1 ሚሊዮን ብር ነው የሚመስለኝ። እና ቦታው ይለያያል። ቀሚስ የምትገዢበት ቦታ ይለያያል። ቦንዳ አለ 1,000 ብር ድፍን 1,000 ብር ብቻዋን ብትሆን እኮ ሰጣት ነበር። ግን ብሩ እንደዚህ ሆነ። ገባሽ? እንደዚህ ሆነ። ከሳየው ቤቱን ለሚገዛ መሰለኝና ይሄን ያህል ብር አልኩኝ። ዝም ብሎ 1,000 ብር ድፍን ሆኖ ሰጣቸው ነበረ። የዛሬ አመት መጥተሻል ነበር እንዴ? ማለት የዛሬ ልታገር ውዴ የዛሬ 6 ወር ነው የመጣሁት። የዛን ሰዓት ደግሞ 1 ሳምንት ነው ቆይቼ የመጣሁትኝ። ምንም አልታወቀኝ። አሁን 3 ሳምንት ቆይቼ ነው እንትን ያለኝ። ወይኔ አዲስ አበባ እንዴት እንደምታምር! በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። አዲስ አበባ እንዴት እንደምታምር! አውዶቼ መሲ ወደደ ብላለሽ ብላችሁ አገር መምጣት እንዳታቆሙ። እኔ አገር አትግቡ አላልኩም። ያልኩት ምንድነው ኢትዮጵያ ስትገቡ ሴቶች ስፔሻሊ ቀሚስ ለባሽ ሆናችሁ ቀሚሳችሁን ልብስ ለራሳችሁ በቂ ልብስ ያዙ። ለምሳሌ አንድ ነገር ልንገርሽ 100 ድርሃምና ያ 100 ድርሃም ሲዘረዘር ደግሞ እዛ እንደዚህ አድርገሽ ስጩ አይልሽም። ብሩ እኮ ምን የሁላችንም ባህል እኮ ነው ሀቢብቲ። አንደኛ ሁለተኛ ነገር ስትሄዱ ዋይፋይ ይዛችሁ ሂዱ። 4 ጃንጥላ ይዛችሁ ሂዱ። ፓንት ጡት ማስያዣ ስፔሻሊ ሴቶች በቃ በዛ አድርጋችሁ እነዚህ ማቴሪያሎች ይዛችሁ ሂዱ። ወንዶች ራሱ ከግልገል ሱሪ ይዛችሁ ሂዱ። ግልገል ሱሪ ውድ ነው ማርያምን። ወንዶች ፓንት የምታረጉ ወንዶች ልል ነበር። ግዴታ ያረጋሉ። ስለዚህ እሱን ይዛችሁ ሂዱ። በእንግሊዘኛውም ሆነ ቦክሰንም በአማርኛው ፑታንታ ነው። ስትገቡ ይዛችሁ ሂዱ የሚጠቅማችሁ። ምን በእንግሊዘኛው አቃላችሁ ነው? ቦክሰን የምትሉት ፑታንታ እንዴ! እሱን ይዛችሁ ሂዱ ስትሄዱ። እንደገና ደግሞ ለልጆቻችሁ ደግሞ ልንገራችሁ፣ ልብስ ይዛችሁ ሂዱ። ይዛችሁ አትምጡ የሚባል ነገር አትስሙ። እሺ ለልጆቻችሁ ለምሳሌ ኢትዮጵያ ውስጥ እኔ እንጃ ወይ ቆይቼ ስለሄድኩ ይሁን አላውቅም፣ በጣም ነው የሚበርደው። ወይ ክረምት ላይ ስለሄድኩ ይሆናል በጣም ነው የሚበርደው። ቱታ ነገር ምናምን ይዛችሁ ብትሄዱ ይዛችሁ ሂዱ። ሞዴስ እናቴ ትሙት አልጠየኩም። ሞዴስ ስንት ነው ሚጣ? ሞዴስ እኔ ከመጣል ከዛ ጉዜ ሞዴስ ስንት ነው የሚሸጠው? 20 150 ነው። 150 ነው ኖርማል 100 ብር
እንደዚህ እንትኑ ነው ግን ልንገራችሁ ጋይስ እኔ አሁን ለምሳሌ እኔ የሆነ ቦታ ላይ ያየሁት ሞዴስ አለ ትንጥዬ ናት እንትኗ እቺ ኖርማሊ የምናረጋት እንትኗ እቺ እንትኗ አጭር ናት እስካሁን ተመችቶኛል ጋይስ ምንም የምቃወመውም ነገር የለም እኔ ተቃወምኩኝ ሚጣስ ምንድነው የምትይው ስለ ኢትዮጵያ ሲሉኝ እኮ ነው እኔ እኮ ተቃውሞ እኮ አይደለም ሚጣ አሁን ለምሳሌ እኔ ያየሁትን ቀሚሶች ማለት ነው 15000 እና 10000 የሚገባቸው አይደሉም ለሽ 22 ሄደሽ ጠይቀሽ ስንት ብር ልጅ ትፈልጊያለሽ ቦታ አለው ቦታ ቢኖረው እኮ ቀሚሱ ይወስኗል ሚጣ እንዴ እኮ ነው የገዛሁት ልብስ ቦታው ነው የወሰነብኝ ያውን ሁሉ አንድ ቲሸርት 5800 የገዛሁት እንጂ ሌላ ቦታ ደግሞ ጠይቄ እስከ 2000 ይገኛል ቦታ ነው እኔ ደግሞ ቦታውነቱ አይደለም ልብሱ በራሱ ፌር አይደለም ነው ያልኩሽ ያለሁት حرام ከዛ በተረፈ ግን በቃ ለምን ስጋ ቤት በልታችሁ የምትከፍሉት ፌር ነው ጥግብ ብላችሁ ነው ምናምን ሌላ በቃ እኔ ቅሬታ ያለኝ ልብስ ላይ ነው በቃ ፌር አይደለም አየር ብቻ ማርያምን እስማም ደስ ሲል ጋይስ አየር ከዛ በተረፈ የሰው ልጅ መኖር ካለበት ኢትዮጵያ ውስጥ ነው ማርያምን በስነ ስርዓት ከቤተሰቦቻችሁ ጎን ሆናችሁ ያማራችሁ እየበላችሁ አየር የተቀበላችሁ አዲስ አበባ እንዴት እንደሚያምር ዱባይን ያስነቃል ድንግልና በማታ ጽዳቷ አዲስ አበባ ጽዳቷ ድሮ አጥር ስር ሄደህ የምትሸናው አጥር ስር ሄደክ እንትን ይሄ ቆሻሻ የለም በቃ እንዴት እንደሚያምር በቃ መቤቴ ጽድት ያለ ነው በቃ ማሻአላ በስማ ማርያምን በቃ ግን በተለይ ማታ ላይ ምናምን ሲዞሩ በቃ ይሁን እውነት ኢትዮጵያ ናት ነው የምትሉት ማርያምን በቃ አዲስ አበባ ሄድሽ ወይ እኔ ደብረ ብርሃን አይ ከቤተክርስቲያን ከገዳማት ውጪ ያው ለምሳሌ ሀገር የትም አሁን በቀጣይ አሁን ስመጣ ነው ሙሉ ኢትዮጵያን ምዞር አሁን በቀጣይ ስመጣ ነው እኔ አፋር ሄድኩኝ እንትን ሄድኩ ምንድነው ገብርኤል እንትን ሄደን ምንድነው ድሬዳዋ ሄደን ናዝሬት ሄደን አይተን ሌላ በአሁኑ ጅማ ሄዳለሁ በአሁኑ ሴት ጅማ ሄዳለሁ ባህር ዳር ሄዳለሁ ደብረ ብርሃን ድጋሚ ሄዳለሁ ወሎ ሄዳ ሁሉም ኢትዮጵያ ክልል ቦታ ላይ ሄዳለሁ ሜዲካል ጎዳም ወሎ ነው እጣነዛ ወሎ ልንገራችሁ እንትን እንደዚህ አዲስ አበባን እየዞርን መሲል አስታውሰሽ ስመጪ ሞዴስ እንዳረሽ እሺ እንትን በቃ የሆነ ስሜት ተሰማኝ እናቴ ትሙት በቃ የሆነ ኢትዮጵያ አዲስ አበባን ሳያት ፎቅ ብቻ ናት ጽድት ብላለች መብራቱ ሲበራ የሆነ ሰዓት ላይ ዱባይ ሁሉ ያለው መሰለኝ እናቴ ትሙት በቃ ከዛ ምን አለ በቃ ከጥግ እስከ ጥግ ኢትዮጵያ ሰላም ሆና ሁሉም ነገር በቃ እንደዚህ በቃ ባማረብን አልኩኝ እናቴ ትሙት በቃ እንዴት እንደምታምር አዲስ አበባ ስማሙ ድንፍስ አሁን የተሰሩት ፏፏቴ ጋር ምናምን ሄደሻል መንግስት ገብተሻል አዎ ምን ነበር የደን ቪዲዮ የሰራ ነው ከሱሱ ማርያምን ቦሌ ጋር አታዩትም በቃ ግን በቃ የምትመኙት ምንድነው ያሬድ በቃ ኢትዮጵያ ከጫፍ እስከ ጫፍ ሰላሟ ተመልሶ በቃ እንደዚህ በቃ ሁሉም ነገሯ ብርሃን ሆኖ ምናምን ደስ ይላል ማርያምን በጣም ነው በቃ የምታምረው በቃ አዲስ አበባ ላይ እኔ ምን አስደነገጠሽ ብትይ የቀበና ቦታ ይሄ አጎዛ ገበያ የነበረበት ቦታ ምናምን በቃ ማትገምቻቸው ቦታዎች እንደዛ ጸድተው ምናምን ስታይ ሁሉም ለምቷል በጣም ለምቷል በጣም ያስደነግጣቸዋል በቃ በቃ የሆነ አለ አይደለም ማትክዱት ነገር በቃ ጽድት ብሎ በቃ የሆነ በቃ እንትን ብሎ ስታዩት በቃ ደስ ይላችኋል እንደ ሀገራችሁ እኮ ነው በተለይ ደግሞ ማታ ላይ ደግሞ ውበቷ ሞር ከቀኑ በላይ ውበቷ ሞር በጣም ነው የሚያምረው ግን በቃ ሀገራችን እግዚአብሔር አምላክ ሙሉ ሰላሟን ይመልሰው ከጫፍ እስከ ጫፍ አዲስ አበባ ላይ ያየነውን ነገር ሁሉም ቦታ ላይ ደግሞ ሆኖ ያሳየን ማርያምን ቀበና አምሮባታል ብቻ
ሀዲቅ አለ። ልጆቻችሁን የምታጫውቱበት ቦታ አለ በነፃ ምንም ነገር ሳትከፍሉ ልጆቻችሁን የምታጫውቱበት ቦታ አለ። ደብረ ብርሃን አሪፍ ናት። ደስ ትላለች። ህዝቡ በጣም ደስ ይላል። በቃ እኔ ብቻ በቃ ሰው ከነወዙ ነው ያለው። ሰው ከነወዙ ከነክብሩ ነው ያለው። ከነክብሩ ስላችሁ በቃ ይሄ አብሮ መብላቱ አብሮ መጠጣቱ ምናምን አለ። ማርያምን እኔ ያየሁት በነፃ ነው። ማሪ ልጆቻችሁን ሄዳችሁ ታጫውታላችሁ። ከዛ ማታ ላይ ይዛችሁ ትወጣላችሁ። አሁን በቀጣይ እሄዳለሁኝ። በቀጣይ ሲሄድ ግን ላይቭ እያሳያችሁ ነው የሚሄደው። አንደኛ ልንገራችሁ፣ ኢትዮጵያ ውስጥ ስትሄዱ አካውንት እንትናችሁ ይወርዳል። ለዛ ነው እንጂ ሰው ሀገሩ ሄዶ ምን እንትን እንዳትሉ ነው። ወይ ሚጣን ምን ነቀላት አላየሁም። እኔ ለምሳሌ ወርቄን አድርጌ ምናምን ነበር ስሄድ የነበረው። አላጋጠመኝም። አባትሽን ለምን አላየሽም? አባቴ የነበረው ወደ ትግራይ ስለነበረ ወደዛ ደግሞ መሄድ አይቻልም ነበር። አልሄድኩም፣ አላገኘሁትም። በቀጣይ እሄዳለሁ። ቤት ለምሳሌ ባለ 3 መኝታ አፓርታማ ስላችሁ የዝም ብሎ ምናምን እንዳይመስላችሁ። ጽድት ያለ በቃ ቪው የሚያምር አላረ በቃ ዱባይ ውስጥ የምናውቃቸው ስታንዳርዳቸው ያሉ ቤቶች እነሱ በትንሹ በቃ አሪፍ ምናምን ከ15 ሚሊዮን ጀምሮ አለ። 23 ሚሊዮን የሚባሉት ደግሞ በጣም ነው የሚያማምሩት። ሁሉ ነገራቸው ፊኒሺንጎቹ ምናምን ያለቀ 23 ሚሊዮን ዝም ብሎ ቤት እኮ አይደለም እላችሁ። ምንድን ምስቁት? ምን ሆናችሁ ነው? ምን ሆናችሁ ነው? በሰላም ነው? ማርያም ምን ወደልኩ? ለምን ምስቁት? ዝም ብሎ ቤት መስሏችሁ ነው እንዴ? ሊፍት ያለው መዋኛ ገንዳ ያለው ጽድት ያለ ቪው ያለው ምናምን የለም። ሀቢብቲ ተለውጠናል። እናቴ ትሙት ኢትዮጵያ በቃ ተለውጣለች። በቃ ኑር በቃ አለ አይደለ? በቃ ስታንዳርዳችንን እየጠበቅን ነው። አረላሽ በቃ ለምን ይበቃል? ልናወራው እንጂ በቃ 13 ከ10 ሚሊዮን በላይ 23 ሚሊዮን እኮ ለምሳሌ ደንበል፣ ቦሌ፣ ካሳንቺስ አካባቢ ምናምን ከ15 ሚሊዮን ጀምሮ ምናምን አለ። አሪፍ ቤት ባለ 1 እንጃ ማሬ። ባለ 2 ባለ 3 ቪው ጽድት ያለ መኪና ፓርኪንግ ማቆም ያለው እናንተ በቃ የድሮ ላይ ናችሁ። እኔ ራሱ አሁን ከሄድኩ እኮ ነው የተለወጥኩት። እኔ አሁን የገዛሁት 23 ነው አላለችም። እስቲ እኔ ባለ ስንት የገዛው ይመስላችኋል? ቅባ ቅዱስ አድርጌ ነው ማሬ። አይኔን ቅባ ቅዱስ አድርጌ ነው ድፍርስ ያለው ቅባ ቅዱስ አድርጌበት ነው። ሀብታም ነህ ስትለኝ ከዓለም ልጆች መርጠ መች እንደ ሌሎቹ ደም ግባቴን አየ የዓለም ብልጽግና በሰ